በራስ መተማመን ስሜት ነው ማለት እንችላለን። እንደው እኔ በራስ መተማመን የሞላኝ ሰው ነው ብንል እንኳን አንዳንድ ጊዜ እንደዛ ላይሰማን ይችላል አይደለ? ወይ ደግሞ እንደው ከናካቴው ራሱ አንዳንዶቻችን እኔ በራስ መተማመን ጭራሽ የለኝም የምንል እንሆናለን። ታዲያ በዚህ ቪዲዮ በቀን ተቀን ውሏችን በራስ መተማመን የሚጨምሩልን 5 ነጥቦች ከውበት ጋር የተያያዙትም ማለት ነው የምንመለከት ይሆናል። አብራችሁ እንድትቆዩ እንጋብዛለን። እነዚህ 5 የውበት ነጥቦች ማለት ነው ብቻቸውን በራስ መተማመን ይሰጡናል ለማለት ሳይሆን ብዙም ልብ የማንላቸው ነገሮች ናቸው። ነገር ግን ቪዲዮውን እስከ መጨረሻው ከተመለከታችሁት የጠቀስናቸው ነጥቦች በጣም ትርጉም የሚሰጡ ናቸው። ከተገበራችኋቸውም እንደዛው የሚታይ ለውጥ ታዩባቸዋላችሁ ማለት ነው። በመጀመሪያ በቀን ተቀን ውሏችን በራስ መተማመን ኖሮን እንዲውል ብለን ያስቀመጥነው ሻወር መውሰድን ነው። ውሃ እንግዲህ ትልቁ ስጦታችን ነው አይደል? እንደ ኮንፊደንስ እንዲሰማን ብቻ ሳይሆን በደበረን ወይ በከፋን ወቅት ራሱ ውሃ ከነካን በቃ ይዞልን የሚሄደው አይደል? ሻወር ከወሰድን በኋላ እንደው ቀለል አለኝ እንላለን። እንደው ሰውነታችን ላይ ቆሻሻ ከማስወገድን በላይ አዲስ ፍሬሽ የሆነ ስሜት ነው የሚሰጠን። ለዚህም በቻልነው መጠን ሁሉ ሻወር ከቻልን በየቀኑ መውሰድ፣ አሊያም እንደዛ የማንችል ከሆነ ደግሞ አንዳንድ ቀኖች አሉ አይደለ? ዛሬ ምንም በቃ ደስ አላለኝም በራስ መተማመናችን የሚቀንስበት ወይ የሚጠፋበት ቀናቶች አሉ አይደል? እንደዛ አይነት ስሜቶች የሚሰማን ቀን ሻወር መውሰድ እንደው ከጽዳትም በላይ ሙሉ በሙሉ ነው ስሜታችን የሚቀይረው። ታዲያ ሻወር ከጽዳት በላይ ስሜታችን የሚቀይርልን ነገር ነው። ዋናው ታዲያ ስሜት ነው አይደለ? ምንም እንልበስ የትም እንሄድ መጀመሪያ ስሜታችን ከተስተካከለ በቃ ኤነርጂያችን ራሱ ያስታውቃል። በራስ የተማመናለው እኮ አይባል ነገር እንደው በራስ መተማመን የሚታይ ነገር ነው። መጀመሪያ ታዲያ ስሜታችን ከተስተካከለ በቃ we hold our power ማለት ነው። ያው ከሱ በተጨማሪም ሻወር ለንጽህና ነው። የጸዳ ሰውነት ሲኖረን በራስ መተማመናችን የማይቀር ነው። ንጽህና ያው ይሄ ነው አይባልም። ለራስም ለሌላው ንጽህና ጥሩ ነገር ነው። በመቀጠል ደግሞ በሁለተኛ ላይ በራስ መተማመን ስሜት በቀን ውሏችን እንዲኖረን ብለን ያስቀመጥነው ጸጉራችንን ነው። ጸጉር ለሴት ልጅ ውበት ነው ይባላል። እንደው እንደ አባባል ራሱ አይደለም። ውበቱ ለእይታ ብቻ ሳይሆን መጀመሪያ ለራሳችን ነው። አብዛኛውን ጊዜ ማለት ነው ከቤት ልንወጣ ስንል ወይ ፕሮግራም ኖሮብን እንደ ሴት ካለባበሳችን በላይ ጸጉራችን ነው ዋናው ቦታ የሚይዘው አይደለም? ውበት ያለው የጸጉር አሰራር፣ አያያዝ ወይ አቆራረጥ ማለት ነው ብዙም የማያምር ልብስን ራሱ የማሳመር አቅም አለው። ዛሬ ምንም እንደው አለባበሴን አልወደድኩትም አላማረብኝም የምንላቸው ቀኖች አሉ አይደል? በእነዚያ ቀናት በጣም በእርግጠኝነት ጸጉራችን ነው ትልቁ ችግር ማለት ነው። ቪዲዮ ላይ እንደምትመለከቱት እንግዲህ ጸጉር ሙሉ በሙሉ መልካችን የመቀየር ፓወር አለው ማለት ነው። ያው ኮንፊደንስ ስሜት ነው ብለናል። የሚያምር የጸጉር ስታይል ጥሩ ስሜትን ይሰጠናል። ጥሩ ስሜት ደግሞ ያው በራሱ ኮንፊደንስ ይሰጠናል ማለት ነው። አሁን ላይ ሂውማን ሄር እንደ ግዴታ እየሆነ ያለው ለሴት ልጅ በቃ ጸጉር አንድ ራሱን የቻለ አውትፊት ስለሆነ ነው። እንደው ጸጉራችን የማናሳይ የምንሸፍን ከሆነ ራሱ ማለት ነው የምናደርጋቸው ሂጃቦች ወይ ሻርፖች ወይ ሻሾች ማለት ነው ሙሉ አለባበሳችን ላይ የራሳቸው የሆነ አለባበሳችን ራሱ የመቀየር አቅም አላቸው ማለት ነው። ለዚህም በሁለተኛ ላይ በቀን ውሏችን በራስ መተማመን እንዲኖረን ከቤት ስንወጣ ማየት ያለብን ጸጉራችንን ነው ማለት ነው። ለዚህም ጸጉራችን እንደ አንድ አውትፊት መጠቀም አለብን ማለት ነው። በራሱ አውትፊት ስለሆነ ማለት ነው። ከኛ ጋር የሚሄደውን ስታይል አንድ ጊዜ ካወቅን እሰየው፣ ካልሆነ ግን አዳዲስ ስታይሎችን ለመሞከር በጣም ክፍት መሆን አለብን። መቀጠል ደግሞ በቀን ውሏችን በራስ መተማመን እንዲኖረን ማወቅ ያለብን ብለን ያስቀመጥነው የጥፍራችን ንጽህና መጠበቅ ነው። እንግዲህ አሁን ላይ ከሂውማን ሄር ባልተናነሰ መልኩ የጥፍር ስራ በዝቷል አይደለም? እኛም ጥፍራችን የምንሰካ ከሆነ አላም የራሳችንን ጥፍር ደግሞ በደንብ አርገን በጽዳት የምንስ ከሆነ እናውቃለን። መቼስ ጥፍራችን ጽድት ሲል በራሱ የሚሰጠን ኮንፊደንስ አለ አይደለ? በጣም ትንሽ ነገር ትመስላለች፣ ግን ራሳችን ላይ በደንብ እናስተውላለን ብዬ አስባለሁ። ጥፍራችን ጽድት ሲል ጥፍርም ሰክተን ይሆናል ወይ የራሳችን ጥፍር በስነስርዓት ሞርደን አስተካክለን ስናየው የሆነ የሚሰማን ደስ የሚል ስሜት አለው። በራስ መተማመን ታዲያ ምንድነው? ስሜት ነው ብለናል አይደለ? ስለዚህ እነዚህ ያሉ ትንሽ ነገሮች በራሳቸው የራስ መተማመን ይሰጡናል እያልን ሳይሆን የራስ መተማመናችን ግን በቀን ውሏችን እንዳናጣ ያደርጉናል ማለት ነው። እስከ ግማሽ የለቀቀ የጥፍር ቀለም ወይ በውስጡ ቆሻሻ ያለው ጥፍር ይዘን በምንውልበት ወቅት እጃችን ለራሳችን ማየት ደስ አይለንም አይደለ? እንደው በቻልነው አቅም ሁሉ እጃችንን ማሸሽ እንፈልጋለን እንዳይታይ ማለት ነው። ስለዚህ የጥፍራችን ውበትና ንጽህና ከራስ መተማመን ጋር እንደሚገናኘው ቀን በቻልነው አቅም ሁሉ ሁልጊዜ ንጹህና ጽድት ያሉ ጥፍሮችን ሊኖረን ይገባል ማለት ነው። በመቀጠል ደግሞ በአራተኛ ላይ ማለት ነው በራስ መተማመን ስሜት እንዲሰማን በቀን ውሏችን ማድረግ ያለብን ብለን ያስቀመጥነው ንጹህ የሆኑ የውስጥ ልብሶችን መልበስ ነው። በእርግጥ ልብሳችን የውስጥም ሆነ የውጪ ንጽህናው መጠበቅ አለበት። ነገር ግን በዋናነት
ከውስጥ የምናደርጋቸው ልብሶች በጣም ንጹህ መሆን አለባቸው። እንዴት ነው? አዲስ ጫማ አድርገን ንጹህ ያልሆነ ካልሲ ያለማድረግ ማለት ነው። የፈለገ ጫማው ቢያምር እኛ ግን ምንም የሚሰማን ምቾት የለም፣ ጥሩ ስሜት አይሰማንም አይደለ? በእርግጥ በዚህ በጽዳት ሴቶች አንታማም አይደለ? ነገር ግን አንዳንድ ጊዜያቶች አሉ አይደለ? የሚታየው ልብሳችን ላይ ብቻ ትኩረት ስናደርግ እነዚህ ይዘነጋሉ አይደለ? ስለዚህም የምናደርጋቸው ብራዎች፣ አንደርዌር፣ ካልሲ ሁል ጊዜ በቻላቸው መጠን ሁሉ ንጹህ መሆን አለባቸው። እነዚህ በቀን ውሏችን ላይ በራስ መተማመን ስሜታችን ኖሮን እንድንውል የሚያደርጉ ናቸው ማለት ነው፣ ንጹህ መሆናቸው። በመጨረሻም ደግሞ በቀን ውሏችን ውስጥ በራስ መተማመን ስሜት ኖሮን እንድንውል ብለን ያስቀመጥነው ኦተንቲሲቲ ነው። እንግዲህ ቀደም ብለን ያወራናቸው ነገሮች ሁሉ ዋጋ የሚኖራቸው እኛ ራሳችንን ከሆንም ብቻ ነው። የለበስነው ልብስ እኛን ይመስላል ወይ፣ ጸጉራችን፣ ሜካፓችን፣ እንዲሁም ደግሞ በቀን ተቀን ውሏችን የሚያጋጥሙን ነገሮች የምንሰጣቸው ምላሾች እኛን የሚመስሉ ናቸው ወይ የሚለው ነው። እኛ ኦተንቲክ ነን ወይ በቀን ውሏችን የሚለው ነገር ከኛ ኮንፊደንስ ጋር ወይም በራስ መተማመን ጋር በጣም በቀጥታ የሚገናኝ ነገር ነው። ይህንን እንደው ትንሽ ለማብራራት ያህል በቀን ተቀን ውሏችን የሚያጋጥሙ ነገሮችን እንዴት ነው መልስ የምንሰጠው የሚለው ነው። ለምሳሌ የማናውቀውን እናውቃለን ብለን እንጣጣራለን ወይስ ደግሞ የማናውቀውን ነገር በጣም በግልጽ አናውቅም እንላለን? ይህ በጣም በትልቁ አትመልከቱት። በጣም ትንንሽ ነገሮች በቀን ውሏችን ያጋጥሙናል። ለእነሱ ምን አይነት መልስ ነው የምንሰጠው? ለምሳሌ ታክሲ ውስጥ መውረጃችን ደርሶ ወራጅ ያለ ራሱ ማለት ፈርተን አንዳንዶቻችን በፍርሃት አልፈን እንወርዳለን። የታክሲ ብር ዝርዝር ብር ይዘን ራሱ ስንት ነው ላለ ማለት ራሱ ድፍን ብር የምንሰጣለን። አሁን እነዚህ ነገሮች በጣም ትንሽ ነገሮች ሊመስሉ ይችላሉ። ነገር ግን አንድ በራሱ የሚተማመን ሰው እነዚህ አይነት ነገሮችን አያደርግም። በቃ የማያውቀውን አያላቅም ይላል፣ ይጠይቃል። ሰዎች ምን ይሉኛል ብሎም አይፈራም ማለት ነው። ስለዚህ እንደዚህ አይነት ትንንሽ የሚመስሉ በቀን ተቀን ውሏችን ላይ የሚያጋጥሙ ነገሮችን የምንሰጠው መልስ ራሱ በቀን ውሏችን ላይ በራስ መተማመናችን የመጨመርና የመቀነስ አስተዋጽኦ አላቸው ማለት ነው። እኛም በቀን ተቀን ውሏችን ውስጥ ማለት ነው በራስ መተማመን ስሜት እንዲሰማን በምናስብበት ወቅት ከቤት ስንወጣ ማለት ነው ከጸጉር፣ ከጥፍራችን፣ ካረግነው ልብስ ከሱ ሁሉ በላይ እስቲ ዛሬ በቀን ውስጥ የሚያጋጥሙኝ ነገሮች መሰጣቸው መልስ ከምን ተነስቼ ነው? እኔን የሚመስሉ ናቸው ወይ ብለን እነሱን ነገሮች ልብ ብለን እንመልከት። እኛን የሚመስሉ ነገሮች ባደረግን ቁጥር ማለት ነው በየቀኑ በጣም ሰልፍ ኮንፊደንሳችን እየጨመረ በራሳችን እየተማመንን ደስ የሚል ቀንና በራስ መተማመን የሞላበት ቀን ማሳለፍ እንችላለን ማለት ነው። ቪዲዮ ጠቃሚ ነበር ብለን እናስባለን። እስከ መጨረሻው ስለተመለከታችሁ እናመሰግናለን።